አመሰግናለሁ። እንግዲህ በዛሬው ዕለት የአማራ ፋኖ በተቆጣጠራቸው በሁሉም ቀጠና ዛሬ ጥር 12 ነው። ጥምቀት በሰላም ተከብሮ ተጠናቋል። እዛ አጠገቤ የሚገኙት የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ የአፄ አምደ ጽዮን ኮር የራምቦ ክፍለ ጦር አመራሮች እንዲሁም የራምቦ ክፍለ ጦር ሁለተኛ ሻለቃ ነበልባል ሻለቃ ዋና አዛዥ አርበኛ ታደጌታ ይገኛል። እንዲሁም የክፍለ ጦር ዘመቻ ኃላፊ አርበኛ ገሬ ይገኛልና ከነሱ ጋር አንዳንድ መልእክቶችን ለማስተላለፍ ነው። አርበኛ ታደጌታ ካንተ ጀምራለሁ። እንግዲህ ሰሞኑን ጥምቀት በዓል ነው። በዛ ላይ የአማራ ፋኖ ወደ አንድ ድርጅት የመጣበት የአማራ ፋኖ ብሔራዊ ንቅናቄ የሚል ስም ተሰጥቶት ወደ አንድ ድርጅት የመጣበት ወቅት ነውና በዚህ ሰራዊታችሁ በምን ሁኔታ ላይ ይገኛል? በዓሉስ በምን መልክ አከበራችሁ? እሺ ነጋቸው አመሰግናለሁ። ሰራዊቱ ከአንድነቱ ጋር ተያይዞ ከዋዜማው ጀምሮ በጣም በደስታ እስካሁን ድረስ ባለው እያከበረና ምንም ያለምንም ስጋት ምንም ያለምንም ጸጥታ ችግር ሳይኖር አክብሯል ማለት ነው። ይኸው እስካሁን ድረስ አሁን ቢያንስ 12 ሰዓት ሊሆን ነው። እስካሁን ድረስ እንግዲህ ይኸው እያከበርን ያለ ነው ማለት ነው። አድማጭ ተመልካቾቻችን እንግዲህ እንደሚታየው ህዝባችን በዚህ መሰረት ህፃናት፣ አዛውንት ሳይል መላ ህዝባችን በነፃነት እንደሚታየው ቀይ፣ ቢጫ፣ አረንጓዴ በየአውራ ጎዳናው በየመስመሩ በዚህ መልክ እንደምታዩት በነፃነት ያለምንም ከልካይ አንዳንድ ከተሞች ይህን መሰረት ሰንደቅ ዓላማ እየተከለከለ ይገኛል። እዚህ ሰራዊታችን በተቆጣጠረባቸው በሁሉም ቀጠናዎች በነፃነት ህዝባችን በዓላት እያከበረ ይገኛልና አርበኛ እንደው ስለ አንድነቱ ሰራዊታችሁ ምን አለ? ምን ስሜት ተሰማው? ስለ አንድነቱ ከሰማ ጀምሮ ይኸው እስካሁን ድረስ በቃ በደስታ እኔ እንደውም በጣም የአማራ እንደ ሙሉ ማለት ነው በጣም ተደስቶ በጣም ወሎ በለው ጎጃም በለው ሸዋ በለው ጎንደር በለው ሁሉም በቃ ተደስቶ ነው ያለ ማለት ነው። በዚህ አሁን እንደምታየው ይኸው ከሰማበት ሰዓት ጀምሮ እንደተደሰተ እንደወረቀ ነው ማለት ነው። ዳግም እንደተወለደ ነው ቆንጣው ማለት ነው። እና በጣም ደስ ነው በጣም የአማራ ህዝብ ራሱ በጣም እንኳንም አደረሳችሁ አደረሰላችሁ። አርበኛ ከልብ አመሰግናለሁ። አሁን ደግሞ የክፍለ ጦሩ ዘመቻ መምሪያ ኃላፊ አርበኛ ገሬ ከዲጋ ይገኛል። አርበኛ ገሬ እንግዲህ ሰራዊታችሁ በተለያዩ ቀጠናዎች ይገኛሉ። እዚህ የምትገኘው የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ ኮር የራምቦ ክፍለ ጦር ሁለተኛ ነበልባል ሻለቃ ናት። በተለያዩ ቦታ ሰራዊታችሁ ባለበት ቀጠና በዓሉ እንዴት ተከበረ? እሺ አመሰግናለሁ። የሸዋ ጠቅላይ ግዛት ዕዝ የራምቦ ክፍለ ጦር ዘመቻ ገረመው እባላለሁኝ። መላ ሰራዊታችን በያለበት ቀጠና የአንድነቱን አስመልክቶ በጣም ደስ ብሎት በጣም በደስታ ደስታውን እየገለጸ እያከበረ ይገኛል። ትናንት የጥምቀት በዓልን በሚገርም ደስ በሚል ሁኔታ አክብረናል። ዛሬም የቅዱስ ሚካኤልን ክብረ በዓል እያከበርን እንገኛለን እና መላው ሰራዊታችን ሙሉ በጣም ደስ ብሎታል። ሆናል ደሳለ አርበኛ ገሬ እንግዲህ ሁላችንም ሰሞኑን እንደምናውቀው አንድ ጥሩ ብስራት ተሰምቷል። መላው የአማራ ፋኖ ጎንደር፣ ሸዋ፣ ወሎ፣ ጎጃም ያለው አንድ መዋቅር፣ አንድ አደረጃጀት፣ አንድ መሪ በአንድ ኮሚቴ የሚመራ ድርጅት ተፈጥሯል። ይኸውም የአማራ ፋኖ ብሔራዊ ንቅናቄ ተሰጥቷልና ሰራዊታችሁ በዚህ ምን ተሰማው? ሰራዊቶቻችን በጣም ከምንገልጸው ከምናስበው በላይ በጣም ደስታውን ተደስቶ በቃ ምንም መንገልጸው በላይ ነው። ሰራዊታችን ደስታና እየጎረቀ እየተጫወተ ከክብረ በዓሉ ጋር አያይዞ በጣም እየተደሰተ ይገኛል። በጣም እና ሰራዊታችንም ደስተኛ ነው። እኛም ሁላችንም በጣም ደስተኛ ነን። ደስ ብሎናል። ከልብ አመሰግናለሁ አርበኛ ታደጌታ ለሰራዊታችሁ እንዲሁም ለመላው ህዝባችን በመጨረሻም የምታስተላልፉ መልዕክት ካለ? እሺ አመሰግናለሁ። በድጋሚ እኔ በጣም ለመላው ሰራዊትም ሆነ አመራሮች እንደው በጣም እንኳንም አደረሳችሁ፣ እንኳንም ደስ አላችሁ፣ እንኳንም ደስ አለን ነው የምለው ሞላውን ማለት ነው። ለሞላው ሰራዊታችን እንኳንም አደረሳችሁ እና በመቀጠል የመልካም የሥራ ዘመን ይሁንልን፣ የአንድነታችን የምናስመሰክርበት ይሁንልን ብዬ ነው።
አመሰግናለሁ። የመጨረሻ የክፍለ ጦሩ ዘመቻ ኃላፊ አርበኛ ገሬ እንግዲህ ከዚህ ቀደም በተለያየ ምክንያት ወደ ጥላት የገባ በሚሊሻ በአድማ በኩል በፖሊስ እንደ አንድ ምክንያት ደግሞ የሚያነሱ የአማራ ፋኖ አንድ ድርጅት አልተመሰረተም የሚል አሁን ላይ የአማራ ፋኖ አንድ መሪ አንድ ድርጅት ተመስርቷልና ከዚህ ጋር በተያያዘ ወደ ጥላት ለገቡ ከጥላት ጋር ለወገኑ የብልጽግና ወንበር አስጠባቂ ለሆኑ ያገዛዙ ሰራዊት የምታሳልፈው ነው። ያው ለነሱ ማስተላለፈው መልእክት እንግዲህ አማራ እንደ አማራ አንድ ይሆን እየተባለ ይባል ነበር። አማራ እንደ አማራ አንድ ሆኗል። አንድ ቤት ተመስርቷል እና እንግዲህ ነገም ዛሬም ሳትሉ ያለው ወንድ በሚሊሻ አመራር ተናሙልስ ያላቸው ወንድሞቻችን እንግዲህ ኑና ተቀላቀሉ ነው። ውድ አድማጭ ተመልካቾቻችን እንግዲህ በዛሬው ዕለት በመዘዞ ከተማ ተገኝተን አጠቃላይ የጥምቀት ስነ ስርዓቱ የተካሄደበትን ሁኔታ ተመልክተናል። እንግዲህ እንደምታዩት ህዝባችን በነቂስ ወጥቶ ጥምቀትን እያከበረ ይገኛል። ይህም በዓልም ደግሞ ያለምንም የጸጥታ ችግር እያስከበሩ የሚገኙት የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ አፄ አምደ ጽዮን ኮር የራምቦ ክፍለ ጦር አባላትና አመራሮች ላቅ ያለ ምስጋናና ክብር ይገባቸዋል። ስለተከታተላችሁን አመሰግናለሁ። መልካም ቆይታ። እናንተም ስለሰጣችሁ ቃለ መጠይቅ አመሰግናለሁ።